ለምንድን ነው መስሎት መልሰው ከኔ ጋር ከዚህ በፊት ከኔ ጋር መልስ እየመለስኩ አለ በስነ ስርዓት ነው ብዙ እየወሮሽ አለ የሆነው ነገር ነው እየወሮሽ አለ በስነ ስርዓት የምታወራኝ ምንድን ነው የምታወራኝ ናውጣ ቢዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ አንተ ነው መውጣት ያለብህ ከዚህ ቤት ለምን ናውጣ ምን ታረጋለህ እዚህ ቤት በሌሊት ቡዚና እንደ ተረጋጊ ሲጀመረ ሄርሚ ለምን መጣሽ አሁን እንዴት አትጠብቂኝ አልኩሽ እንዴ ሰራም ብሎ እኮ ነው ዚዚያ ቢሆን ሳትታገሽኝ ነበር ሲጀመር ቢሆን ታበላሽ ባሰ እዚህ ትመጪ እዛ ተረጋግሽ አልጠበቅሽ ካላረሳም ብለሽ ነው ስልክ ሲደውል ስትቆዩ ግራ ገብቶኝ ነው እግዚአብሔር አብሽ ዳነ ሲነቅ አንዱ ሲባል አንዱ ቀዳዳ ይከፈታል እንዴ በእናታችሁ ወይኔ ለምን ሄርሚ ማድረግ አልነበረብሽም ቢያንስ እዛ ሆነሽ እኛ እስከንመጣ ጠብቂንም እንዴ ያለ እንዴ አልኩትኝ ሄርሚ ምን ሆነሽ ነው ቡዜ ቆይታችሁ ቢሆን እኮ በጣም ይቅርታ ነው ተባብራችሁ ነው የመጣችሁት ደራሽ ብርሳን አስቀምጣችሁ ነው የመጣችሁት ለምን ወደዚህ መጣሁ ዴቭ እኔ እኮ ግራ የሚገባኝ ነገር እኮ እሷን ለምን ነው ታስከትሏት ነው እኔ ግራ የሚገባኝ ነገር ወይስ አብራሙ ከሷ ጋር ነው ትፈልጋላችሁ ነገርኳችሁ እኮ ያልደወልኩበት ቦታ የለም ያ እሷ ጋር ደውያለሁ ዳኒ ጋር እናንተ ጋር ሁሉም ጋር ደውያለሁ የጠፋው እኮ ልጅ ነው እኮ እሷ ምን በሌሊት ሳቀው ምን ላርግላችሁ ምን በሌሊት ምን ላርግላችሁ የጠፋ ስጠፋብኝ በቃ ፈለጋ ሄድኩኝ ሁሉም ጋር ነው ደወልኩ ስደውል እሷ ጋር ስደውል እኔ ጋር የለም ብላ በራ መጣች እዚህ ይዣት መግባት ነበረብኝ በቃ ጠብቂኝ እነግርሻለሁ መኖሩን አልኳት በቃ ይሄ ነው ያደረኩት እሺ አሁንም አስወጣው ተቀ አብሽገታ ነው እንዲያዛችሁት አልገባኝ ኖ አይደለም እኛ ሩታና አንተ እንደምታስቡት አይደለም ኖ አይ ያለ ፍላጎቱ ልጁን እያስጨነቃችሁ ነው እያስጨነቅነው አይደለም በመጀመሪያ ደረጃ እኛ በቃ ሄርሜላ ጋር ዳኒ ጋር ሁሉም ጋር ደውለን ነበር ሄርሜላ መጣች ከናንተ ጋርም ጭቅጭቁ ብዙ ጊዜ ስለምታወሩ ነው አንቺም ኤፍሬም እሷ ምን ታረጋለች ዳኒ ምን ያረጋል ስለምትሉ በቃ እና አንቺ ቁጭ በይ እኛ ገብተን አይተነው እንመጣለን አለ ከናንተ ጋር እየተከራከርን እንግዲህ አልቻለችም መጣች ይሄ ነው እንጂ የተፈጠረው እኛ ሌላ ነገር ማሰብ ወይ እናንተ እንደምትሉ ምናምን ውስጥ ገብተን አይደለም በመጀመሪያ ደረጃ እኮ ሻውና ሶጣታ እኔና አዳምጠኛ እንዴ ለሊት ላይ ስለጠፋክ ብዙ ወደኔ ደውላ ነበር ከዛ በኋላ ስልክ ሳነሳላት አብርሻንቺ ጋር ነው ወይስ ላይ ለሊት ነው በዛ ሰዓት ምን ላስብ ይችላልው ደና አልነበርክም ስወጣ እኔ ከቤት ማለት ነው ደና ለመሆን ስላየሁኝ ነው በለሊት እሷ ቤት ቡዚ ጋር ሄድኩት ማለት ነው አንተም ነግራችሁ አልወጣህም እህትናት ወንድምናቸው ለአንተ ይጨነቃሉ አይደል እንዴ ከዛ በኋላ እሺ ቢያንስ ላደርሳችሁ ብዬ በመኪና ታች አደረስኳቸውና እየጠበቅኳቸው ነበር እዚህ ለመምጣትም አላሰብኩም ነበር ግን ቡዚም ስልክ አላነሳም ስለኝ ስላንተ ተጨነቀኝ ነው ምክንያቱም በዛ ለሊት የት ሄዳለህ ብዬ አስባለሁ አብርሽ ደና አልነበርክም አይደል እንዴ ታም ነበር እኮ ስላንተ እንዴ ነው ማንጨነቀው እኛ ደግሞ በመናስብልናል በመንጨለቅልክ ለምን ማታስብልን አንተ እዚህ ድረስ ከመጣ ለነሱ ወይ ደውላ ታሳውቃችሁም እንዴ ለምንድን ነው ግን ልጁ ማግኘት የማይፈልገው ሰው ያመጣችሁን የምትረብሹት ልጁ እየተረበሸ ነው ያለው አይፈልጋትም እሷን ልጅን ማየት አይፈልግም ስለዚህ አስወጡልን ባካችሁ ከዚች ልጅ ጋር ሌላ ግጭት ውስጥ አንግባ ኤፍሬም ዳኛ ያስፈልግም እዚህ ጋር ማታስፈልጊ እኮ አንቺ ነሽ ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ እማይሆን ነገር አሁን ስላንቺ መጨነቅኛ ምን አገባን ይመለከተናል ተጨንቀሽም ደሪ ተጠበሽም ደሪ አይመለከተንም እዚህ ጋር መተሽ ማብራሪያ ያስፈልገንም በቃ አንቺ ማስረዳውሽ ነው መውጣቱ ተወጣልሽ ይጀመር ግን ስለሷ ማንነት አይደለም እኔ የሚያስወራ አንድ ግለሰብ ናት እሷ የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው በአብርሽ ዙሪያ ላይ ያለ ሰው ስንት ሰው የሚጨነቀው ጤነኛ ነው ብለህ ተናገር ጤነኛ አይደለም ጤነኛ ነው ብለህ አትናገር ከኛ እናወራለን እንዴ እሷ ትወጣ ምንድነው እኛ ተግባብተን እያወራን ነበር አይደል ምን ተግባብተን እያወራን ነበር እየተደማመጥን ነበር አይደል እሷ ትወጣ አታስፈልግም እየተደማመጥን ነበር ግን ምን መብት ያመጣህልኝ ረጅም ሰዓት እንግዲያው እሷ ምንድነው ሽፈልጉ እናንተ እኔ ግራ ይገባኝ እሷም ያስመጣት ምክንያት ምንድነው ምን ላድርግልክ ተረዳኛ እሷም ያስመጣት ምክንያት እኛ መቆየታችን ነው እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁን ነው እንዴ እሺ ለምን የመጣሁት አለ ዴቭ ምክንያቱም ምንድነው እዚህ በለሊት አንገብጉ ቴክስት ልከውልኝ ጨነቀኝና ወጣኋል ቴክስቱ ምክንያት አታርጉ በራሱ ፍላጎት ነው ልጅ የወጣው ብዙ ይያዛሽ ነው ቴክስት ነው እኮ እንደዚህ ያላለም እንዴ ምንድነው ያላለው እንቅልፍ አልያዘኝም ሊወስደኝ አልቻለም ስለዚህ መጣው ነው ያለው እኮ ምንድነው ምን ጆሮ አይሰማም ነው ቴክስት ወይ እየደለተ ነው የሚሰማው ሲጀመር ምን ማለት ነው አንተ ቴክስት ሲልኩለት በቃ እናንተ ተዛላችሁ ጨነቀው ቴክስት መተኛት አልቻለም ቴክስት ያዝነው እኮ ለሊት እኮ አይደለም ምን እና ምን መንገድ ላይ ሆኖ ነው የላካችሁላት ሰዓት እኮ ማየት እንችላለን ያከብስ ምን ነው መንገድ ላይ ሆኖ ነው እየመጣ ይቅርታ እንዴ ጉዚ አሁን መቼም ይሄን ነገር ልንካካደው አንችልም ስልኩን ከፍተን ማየት እንችላለን
የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽተን ስለወጣን ነገር ነው ነገ እንመጣለን እንወስደሃለን። አብረናችን ቤት ማታ ይወጣችሁ። እኔ ደግሞ ግራ የሚገባኝ ነገር ልጁ በአንደበቱ የሚናገረው ነገር ለምንድን ነው የማታምኑት? በአንደበቱ የሚናገረው ነገር ለምንድን ነው የማታምኑት? ልጁን እንዴ ተግባሩና አንደበቱ ሌላ ነው። አይታየህም? አንተ አይንህ አያይም እንዴ? ተግባሩ ምን አደረገ? አብርሃም ይሄ ነው አንተ ቆይ ይሄ ነው እያልኩ ዘመኔ አመት ሙሉ ተረጋጊ። አውቆ የተኛ ቢቀሰቅሱት አይነቃም። ምንም ችግር የለውም። አውቆ ስለሆነ መከራከር አስፈላጊ አይደለም። እዚህ መሆኑ ካወቀ እኮ መሄድ አለብን አይደል እንዴ? ሐኪም ቤት 3 ሰዓት ይሄዳል እኮ። ገና በአንድ ሰዓት ነው እንዴ ሐኪም ቤት ተወስጂው? 3 ሰዓት ነው የሚሄደው ነው ያልኩት እኮ 3 ሰዓት ተረጋግቶ ይሄዳል። አንቺ እኮ አታስፈልጊም። አገባሽ የምትለው ለአንተ ነው እንዴ? ቀለበት ያደርገው ለኔ እኮ ነው ቀለበት ያደርገው አይደል እንዴ? በልብ ነው የሚያገባው። እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልችልም፣ አልጥለው። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገልኝ። በአደባባይ ደግሞ አልፈልግሽም ብሎሻል። እሺ በቃ ችግር የለውም። ግን የህልም እንጀራ ነው የሚሆንብሽ። እሺ የህልም እንጀራ አንቺ ሆነ ላንቺ ሆነብሽ። እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ የኔውን እያልሻለሽ አንቺ ነሽ። ፈቷል፣ አልተዋጠልኝ። አልፈልግሽም ደግሞ ባልሽ የትኛው ሽማግሌ ሰብስበሽ ነው እንደው የትኛው የት ነው የሚሄደው? አንቺ በእናትሽ ውጪ፣ በእናትሽ አንቺ ራሱ ውጪ። እኛ እንሄዳለን ሐኪም ቤት እሷን እንዲያስወጡልን። ጉዜ ሌላ ግርግር አንፍጠር። ኧረ በእናታችሁ ግቢም ጎረቤትም እየበጠበጥ ነው። ስለዚህ አንዴ እሷን አስወጧት። እኛ ሐኪም ቤት መሄድ ካለብን አብረን እንሄዳለን። አብርሃም እዚህ መሆኑ ከታወቀ ለምን አትወስዱትም? ጉዜ እኔ ነገርኩሽ እኮ ከእነሱ ውጪ ልጁ አይንቀሳቀስም። በቃ እኔ አሁን እንሂድ አልኩት። ያው ቤት አደረስኩ። ያ እሺ ችግር የለውም። በጎዳው ግን ደግሞ ቢያንስ ጋር ነው ጉዜ እግዚአብሔር ነው ረፍት ሊያገኝ አልችልም። መቤቴ እንዴ አይሰሙም። ምን አገባኝ አንቺ ረፍት አገኘሽ አላልኩ። ስማቸው ይኸውልሽማ ስሚኝ ሄርሚ በቃ አንቺ ሂጂ አሁን አለ አይደል ያው አብርሃም እኮ እሺ ስማኛ እንዴ ምንድን ነው የምትፈልገው? ከኔ ጋር መሄድ ነው የምትፈልገው? አልሄድም ናሉ ሰድክ አልሄድም። እዛ ሐኪም ቤት መሄድ አለብህ። 3 ሰዓት ቀጠሮ እንዳለ ታውቃለህ አይደል? አብረን እንሄዳለን። ያው ልሽ ቀጠሮ እንዳለ ታውቃለህ አይደል? እስቲ ወደዛ ቀቂን ቆይ ቀጠሮ አለ አይደል? አትንኪው ናኒ ይቅርታ። ከዛ ባለፈ እህት ጋር ደግሞ ጥሩ ጊዜ ማሳለፍ አለብህ። አንተም ከቤተሰቦች ጋር አልናፈቀህም? ከዛ ጋር የምትጫወተው ነገር አብርሽ ለምንድን ነው አይኔን የምታየኝ? ግራ ገብቶኛል። ምን ሆነሃል? በጣም ነው የምታሳዝነው። በለልሽ በምንድን የመጣው? አንቺ እንደዚህ እየተጃጃልሽ ጊዜሽን ጨርሻለሽ። ይቅርታ እንዲያስወጡልኝ ቡዜ በጣም እናንተ ሪስፔክት አድርጌ ነው ያወራሁት። ልቀቂኝ በቃ እኔ ውጪ በቃ ልቀቂኝ። አልወጣም። ወደሽ በሰው ቤት ተገብቶ አልወጣም አይባልም። አብርሃምን ሳልይዘው አልወጣም። በሰው ቤት ተገብቶ ድርቅ እሱ እያማረሽ እናንተም የሰውን ነገር ይዛችሁ እያማረሽ እየተጎመጀሽ ጥበቃ ጠርተን እየገረፈሽ ያስወጣሻል። ቴንክ ዩ ሳትገረፊ በፊት ውጪ። ለምትናገረው ነገር ለከት ይኑር። አንተ ልጅ ታውቀኝ እሷ ናት እንጂ በሰው ቤት ገብታ ድርቅ ያለችው። ለከት ይኑር በቃ ለምትናገረው ነገር በጣም ለከት አለኝ። ምን ማለት ነው? እያስተዋልኩ ነው የምናገረው። እኔ ለምን አሰበችለት ነው? አንተ ደግሞ የእሷ ማሰብ እዚች ጋር ምንም ትርጉም የለውም። ሚስቱ አለች። ያንተ መከከል ነው እዚህ ጋር ትርጉም ያለው እንዴ? አንተ አሁን እኮ ካንተ ጭካኔና ካንተ ወንድምህ ላይ እንደዚህ መምረር የእሷ አዘኔታ ይሻላል። ምንም አይሻልም። ሲጀመር አንተ ሲጀመር በደህና ከሆነ ልጁን የእውነት የሆነ መበቀል የፈለከው ነገር አለ ወይ ደግሞ ለኛ ያልነገርከን ነገር አለ? በረጃና እንደዛ ይመስላችሁ ግን የሚገባችሁ ሰዓት ይገባችኋል። እንደዛ ነው የሚመስለን። አንዴ ቆይ ሐሳቡን ተረዱት። ምን ፈልገህ ነው? ለምን ዞርክ ወደ እኔ? ምን እየሰማሁህ ነው? አውራ። ሲጀመር መናገር የፈለገው ነገር እያለ እንዳለ እኮ ይናገራ። እሺ መናገር የፈለገው ነገር ይናገር። ያው አውራ፣ ተረጋጋ። ያው እናንተ የሚያለኝ ነገር የላችሁበትማ። አውራ እንደዚህ አፍጣችሁበት እንዴ ሊያወራ ይችላል? አውራ አብርሽ ምን ፈለግ? ምንም ለምን? እሺ አንጨቃጨቅም። ይቅርታ በጣም ለምንድን ነው በሌሊት ወደዚህ የመጣኸው? እዛ እንቅልፍ እምቢ ብሎኝ ነው። ለምን ተጨናንቀህ ነው ወይስ ምን አሳስቦህ ነው? መኝታ አልተመቸህም? እንጃ መኝታ እኮ ይመቻል። ሌላ ጊዜ እህቴ ጋር እድራለሁ እህቴ ጋር ይመቸኛል ምናምን ትለኝ ነበር አይደል እንዴ? አሁን አልተመቸውም። አብርሽ አሁን አልተመቸውም። ንገረኛ። አሁን አልተመቸውም። ቆንጂት አንዴ እስቲ በቃ ተጫወት። በቃ መልስ ለምን ፈራሽ? ሙቀት አትፍጠሪበት። አረጋጊው እንጂ ሙቀት አትፍጠሪበት። እያስጨነቅሽ ነው ያወራሽ አይደል? ትናንትናም ተጨንቆ ነው እንደዛ ሲሆን የነበረው። አሁንም ጭንቀት አትፍጠሪበት። እንደዚህ አትተካከኪው። እሺ አትንኪው። ልጁን እያወራን እየሰማን ነው። ያው ወንድምህን እህትም አሉ፣ ችግር የለውም። እኔም ከዚህ ቤት እንድሄድ ከፈለክ ሄድልሃለሁ። ግን ደግሞ ልትናገር የፈለከው ነገር አለ። ልጠይቅን አስረዳት እስኪ። ከመቼ ጀምሮ በጣም ብዙ ጊዜ ቡዜ ጋር ታድራለህ አይደል እንዴ? እንዴት እንቅልፍ እምቢ ያለክ? ያጨናነቀህ ነገር ካለ ደግሞ እዚህ መተህ ጭንቀት ይለቅሃል ወይስ ምንድን ነው እሱ? ንገረኛ።
ሲጀመር እዚህ ሲመጣማ ጭንቀቱ ይብሳል። ነገር ችግር የለውም እሰማሃለሁ። ቲፍ ደህና ነኝ እኔ እንደ ጭንቀቱ ይብስ መሰለኝ። እዚህ መተተኛ አልተኛህም? ታዲያ እዚህ መምጣቱ ለምን አስፈለገ? ቤቱ ስለሆነ አብርሽ፣ ቤቱ ስለሆነ መምጣቱ ለምን አስፈለገ? ንገረኛ። ሄርሜላ እሱ እኮ የሚመልስልሽ ነገር የለም። አልተረዳ በቃ እሱን እኮ አላገኘሽውም። የሚመልስልሽ መልስ እኮ የለም። ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። እንዴ ፋታ ሊሰጡን አልቻሉም እኮ አብርሽ። ስንት ሰዓት ሙሉ እኮ እዛ ነበራችሁ አይደል? እንደ አንድ ላይ ስለምን ፋታ መስጠት መሰጣጣት ነው የምታወሩት? ኧረ ተፋቹ አብርሽ። ሌላ ነገር ውስጥ እንድንገባ ነው እንዴ ዴቭ የምፈልጉት? እቺ ልጅ እኮ እኔ ጎትቼ ማውጣት እኮ አያቅተኝም። ቀላል እኮ ነው አይደል እንዴ? ዴቭ ምንድነው እየተፈጠረ ያለው? ለቀቂው፣ አንቺ ልቀቂው፣ ወደዛ ልቀቂኝ። አንቺ ያፈዘሽ አይበቃሽም እንዴ? ቆይ ልቀቂኝ። ያፈዘሽ አይበቃሽም እንዴ? አገቡ ድርሽ እንድትይ አልፈቅድልሽም። ምን ታኛለሽ? በፍቅር የመለሽ ወምስ ሲማው እንደዚህ ደንዝዞ እንዴት ነው ያለሽ? አትሪኝ እንጂ ቤቴ ያለሽ እነሱ አብሬ ነው እንጂ አንቺን ጨምድጄ ማውጣት አያቅተኝም። ገባሽ? አክብሬያችሁ ነው። ይቅርታ ቡዜ፣ ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ እቺ ልጅ አስወጡልኝ ቶሎ። ውጪ። አልወጣም። ውጪ። እሷ ትውጣና እኛ እዚሁ ቁርስ በልተን ሐኪም ቤት እንሄዳለን። ይሄዳል ከኛ ጋር። ለምን አብረን እንሄዳለን? ከእናንተ ጋር እንዴ ዋናው ሐኪም ቤት እንዴት ነው ፈልጉት? አብረን እንሄዳለን። አይንቀሳቀስም ከእናንተ ጋር ካልሆነ። እናንተ የሌላችሁበት ይሄ ልጅ አይደለም። ኦክሲጂኑ ነህ ማነክ ናሺ። አሁን መውጣት አንተ የምትፈልገውን ነገር መርጠህ ደስታንታ ይሄርሚ በቃ ታልቀቂ ወይ ጉዴ ይፈላል። ፈልጎ እኮ ነው ቤቱ የመጣው። ምን ነክቶሽ ነው የሚለው? አንተንኪው ከዚህ ሰዓት በኋላ በስተት አጠገብ እንደዚህ ሰላሙን አጥቶ ወንድም ቁጭ ሲል አንተ ራሱ አይከብድም? አይከነክንም? ሰላም እኮ ነው። አይቀፍህ? ሰላም ነው። መጀመሪያ ሰላም ሆኖና የራሱን ህይወት ወስኖ ከኔ ጋር ሀ ብሎ ህይወቱን ሲጀምር በመሀላችን እየመጣ አንዴ ቤቴ ድረስ በር እየመጣ በፍጹም ልቀበላችሁ አልችልም። በር ድረስ ቤት በር የኔ በር አስበዋል። የወንድምህ ሚስት ድረስ ቤት ድረስ መጥተህ ቀለበት ካሰረችዋ ገባህ አይደለ? ህዝብ ሙሉ ካወቀው ሰው ጋር ቤት ድረስ መጥተህ አንቺ እኮ ቆንጆ ነሽ ነግሮሽ አያውቅም እንዴ አብርሃም ምናምን ስትል የነበርክ ሰውዬ ዛሬ እንደዚህ ማድረግ ለኔ እንግዳ የሚሆንብኝ ምን አደረኩ? ማይታወቅብህ ነው እንዴ? ቆይስ ምን አደረኩ? ንገሪኝ። ምን ተጠቀምከው? ወይ ወንድም እንደዚህ ፈዞ ምን ተጠቀምከው? ቆንጆ እንዳሉሽ ተረዳሽ ነው ነው እንዴ? ታውቃታለህ እኮ ስትለምነኝ እንጂ እኔ ዞሬም አላይክም። ገባህ አይደለ? ወንድምህን ነው ማፈቅረው። ወንድሜ ደግሞ አያፈቅርሽም። እኔ ደግሞ ያንተ መሆን አልችልም። ቅርታ ኧረ ሴት ልጅ ለወሬ አታውቅም። ኧረ እባክህ ቤት ድረስ ነኝ የመጣሁት። ክብርህን ጠብቅ እሺ። ስለዚህ ስታሳዝኝ ምስኪን ወይኔ ጉዴ አባቴ እስቲ በእግዚአብሔር ናሽ እንሂድ። በእግዚአብሔር ምንድነው አባቴ ይሁን በእግዚአብሔር ስታሳዝን ነይ በቃ ሄርሚ ተጎዳች። እዚህ ትክክል አይደለም። ይሁን ትስቲ አውቃለሁ። እሺ ነገር እናድርግ። ትክክል ያልሆንሽው ሴትዮ አንቺ ነሽ። በእናትሽ መውጣት ካለብሽ እቺ እንግዲህ ምንም ማድረግ አይቻልም። የኔ እናት ሄርሜ አሁን አንቺ በመጀመሪያ ደረጃ ተረጋጊ። ተሻለ አይደለ? አሁን አንቺ እዚህ ጋር ኖረሽም በቃ ነገር ምንም እየተስተካከለ አይደለም። ተረዳሽና እኛ ደግሞ እሱ ይሄ ልጅ ጤነኛ ቢሆን እኮ ዴቭ አንተንም ቢሆን ይሄ ልጅ በስትክክል ተናግሮ ማሳመን ይችላል። ይሄው ደህና ነኝ ብሎ እኮ ብዙ ነገሮችን ማድረግ ይችላል አይደል እንዴ? አብርሃም እኮ እኛ የምናውቀው የሥራ ሰው የተግባር ሰው ሁሉ ነገርን በራሱ የሚመራ ሰው ነው እንጂ ግባ ውጣ ቴክስት ሲልኩልኝ መጣው ምናምን ማለት ነው እንደዚህ እንዲመራው የሚፈቅድለት ማንም ሰው ና ብሎት አልመጣም። ሄርሜላ ማንም ሰው ና ብሎት አልመጣም። በራሱ ፍላጎት ነው የመጣው እዚህ ቤት። ተናገረኩ። እሺ ምን እንደ ተናገረው? ቴክስት ልካውልኝ ነበር። ከዛ በኋላ ተጨነቅኩኝ። በሌሊት መጣው። ምንድነው መጀመሪያ ማን ላካለ አንተ ማን ላካለ ቴክስት ስላለክ ተጨነቀው ነው። ምን አቅልሃለሁ እንዴ? እየነገረሽ እኮ ነው። የነገረኝ ማንም ደግሞ እየነገርኩ እኮ ነው። ልጁ እኛ ሲጀመር ይወልሻል። እኛ ቴክስት የላክንለት ስንወጣ ነው። ይሄ ልጅ ደግሞ እንቅልፉ አልመጣም። ስለዚህ መጣ ቤት ሰላሙን ነሳችሁት በቴክስት በቃ እናንተን አይምሮ ውስጥ እንዲስል እዛው የተነገረው ንግግር ነው። ሌላ ነገር እኮ አዲስ ነገር እኮ የፈጠርነው እዛው ነገ መተን እንደምንስከው ተናግረናል። በቴክስት መጻፉ ምን አስፈለገ? በቃ ይሄን መልስ ምን አስፈለገ? እኛ ስለፈለግን ላክ ነው መልስ ስጥ። ምንድነው ስለፈለግን ነገ መተን እንደምንወስድ እዛ ጋር እኛ ቁጭ ብለን ኤፍሬም ነገ መታችሁ ልጁን ትወስዱታላችሁ ስላችሁ እሺ ሩታ ነኝ እንሂድ ነገ መተን በጠዋት እንወስዷለን ብለህ ነው አይደል ቢወጣው? እንግዲህ እኛ ምን ኦኬ ማለት እኛ ህፃናትን እያጃጃለን ነው እኮ ነው በቃ
በሱ ቤት እሺ ብሎ ወጣ። ከዛ በኋላ ሲወጣ እሰራለታለሁ አይነት ነገር ከኔ እጅ አያመልጥም። ቴክስት ብጽፍለት ያን እንደሚመጣ አውቃለሁ ብላችሁ ከሆነ ነው ሐሳባችሁ እንደዛ ነው። የተሳሳተ ምን ነው የተሳሳተ? እኛ የላክነው ቴክስቱ ለሊት አይደለም። ይሄ ልጅ የመጣው ደግሞ ለሊት ነው። ሲጀመር ሌላው ነገር ደግሞ እኛ እናወራለን። ቁጭ በሉ እናንተ። እቺ ልጅ ግን አስወጡልን። ሲጀመር ተኝተህ የምታድሩላ አይመስለኝም። እሱን ካላየው እሺ፣ አመሰግናለሁ። እንደዛ ነው። በቃ የሆነ እንደዚህ ሶስታችሁ የሆነ ነገር ያያርጋችሁ ነገር አለ ማለት ነው። ገብቶሃል አይደል? እናንተ አይምሯችሁ ላይ የፈጠረው ነገር እኛ ላይም አትፍጠሩብን። አይምሯችሁ ላይ ፈጠረው። እሺ፣ በሌሊት መጣ አብረው የመጣው ወይስ አንተ ሳንተ እዚሁ ነበርኩኝ። ስለ ወንድምህ ደህንነት የምትጨነቅ ከሆነ እውነት ታሳስበውና ወንድምህ የምትወደው ከሆነ ለምን ነው አድራለሁ ብትል ማንም አይከለክልም። እዛው አድራለሁ ብትባል ሌላ ነገር ማውራታችሁ አይቀርም ነበር። ለምን እንደማንተዋወቅ ነው። ሲጀመር መምጣት ፈልገህ ነው የመጣኸው? መምጣት ፈልጌ ማደር ፈልጌ ነው ያደርኩት። ለምን እዚህ እንዳደርክ ማደር ፈልጌ አላቅልህም። አንተ አፍህን በጣም እየተፈት ቆያ። ሲጀመር ማደር ስለፈለኩ ነው ያደርኩት። ቡዜ ማደር ስለፈለክ ነው። እኔ ምን አልኩኝ? በቃ እዚህ ነው ቤትህ እኮ ቆያ። የወንድምህ ቤት ልትወርስ ነው ሐሳብህ? በቃ ከመሰለሽ ይምሰልሽ። ምን ማለት ነው? ምን አይነት መልስ ነው የምትሰጠኝ? ትክክለኛ መልስ ነው ምን አይነት መልስ ነው አንተ ለኔ እንደዚህ የምትሰጠኝ? ትክክለኛ መልስ ነው። ከመጀመሩ አንተ አናት ላይ መውጣት የጀመርከው ከታላቅ ጋር ነው። ማደር ስለፈለኩኝ አደርኩኝ። ሌላ ነገር የለም። ምን ማለት ነው? ለኔ ነው አንተ መልስ የምትሰጠኝ እንደዚህ? ለኔ ነው መልስ የምትሰጠኝ እንደዚህ? ቆይ ተረጋጊ። እንደዛ አይደለም እንዴ ጨዋችሁም አልጨዋችሁም ምንም አዲስ ነገር አይፈጠርም። ሲጀመር በቃ አንተ ዝም በል። አሁን ዝም በል። ከእሷ ጋር መልስ አትመልስ። እንደለመድከው ነው ከኛ ጋር አውራ። በቃ ችግር የለውም። ገብቶሃል? ለእሷ መልስ ስጣት፣ ለእኔ መልስ ስጠኝ። ለእሷ መልስ አልሰጥም። ማቱጣ ኩረ ዘበኛው ይመጣና እየገረፈ ያስወጣታል። ምንድን ነው ዘበኛ ምናምን የምትለው ምንድን ነው? አንተ ትንሽ ከቆየ እኮ እኛን በዘበኛ ታስወጣናለን። እኔ አላልኩኝም። አንተ ለምን አትወጣም ከዚህ ቤት? አንተ ብትወጣ ይሄ ቤት ሰላም ያገኛል። ሲጀመር ቆይ ግን አንተ ልጅ ከመጀመሩ ነው እንደዚህ ጥጋብ አናት ላይ የወጣው? ከኔ ጋር መመለስ የጀመርከው መች ነው? አንተ ልጅ በደንብ እየበላው ስለሆነ ይወዳል ይጠቀሙ። ለምንድን ነው መልስ የምትመልሰው ከኔ ጋር? ከዚህ በፊት ከኔ ጋር መልስ እየመለስኩ አለ። በስነ ስርዓት ነው ብዙ እያወራሁሽ አይደል? የሆነው ነገር ነው እያወራሁሽ አይደል? በስነ ስርዓት የምታወራኝ ምንድን ነው የምታወራኝ? ናውጣ ቢዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ። ለምን ናውጣ ምን ታረጋለህ እዚህ ቤት በሌሊት? ቡዚላ እንደ ተረጋጊ። ሲጀመር አንተ በቃ አይገባህም። ዴባ ተወኝ። ልክ ነሽ እኮ አንዴ ተረጋጊ። በቃ አንቺ እንዴ በዛ ላይ አንተ እንደዚህ አውቶኝ እኮ አያውቅም እሱ ለኔ የሚያወራው ሰምተኸዋል እንዴ? እኔ መልሱን እኮ ወድጄው አይደለም። መልሱን ወድጄ አይደለም። እኔ እሱን መቀጥቀጥ እኮ አንሶኝ አይደለም። ግን እንደዚህ አይነት ነገር ውስጥ መግባት አያስፈልግም ነው የምልሽ። እና ምን ላድርገው? እሺ ልጅ ምን ላድርገው? ወንድሙ ህይወት ውስጥ ገብቶ ምን እንደሚያደርግ አታውቅም እንዴ? የተደነቀረብኝ እኮ እሱ ነው። ብዙ ነገሮች እያደረገ ያለው እሱ ነው። እንደንትን ተጋርዷል እንደመጋረጃ። ትክክለኛ ነገር ያደረገ አሁን ዝም በል። መልሳት መልስ አንተ። ትክክለኛ ነገር ነው ያደረገው እኮ መልሳት መልስ። ምንድነው ትክክለኛ ነገር? ያደረገው ነገር ምንድነው? ትክክለኛ ነገር ነው ያደረገው ያለው እንዴ? ከሷ ጋር መልስ መመላለስ ከኔ ጋር መልስ መመላለስ ነው እንዴ ትክክለኛ ነገር? እንዴ በቃ ምንም የማይገባ ከሆነ ወይ ውጣ በቃ ከዚህ ቤት። ማይታይ ከሆነ በቃ ውጣ አንተ። በቃ ራቅ በልና ትንሽ ከእኛ እናውራሽ በቃ። እንዴ ሲጀመር ለምን ከዚህ ጋር ሄደን ኢፋ በቃ እንዴ ኢፋ በቃ ናተረጋጋ ሂድ በቃ ሄርሚ ደግሞ ከቻልሽ ደግሞ አንዴ ተረጅም በቃ እንዴ በመጀመሪያ ደረጃ መጀመሪያ መምጣት አልነበረብሽም። አሁን ደግሞ የበለጠ ችግር እየተፈጠረ ነው። እንግዲህ ያው ያየሻት ነው ቡዜን ከኤፍሬም ጋር ልትጋደሉ ተረዳሽኝ አይደለ? ስለዚህ በቃ አንቺ ልክ ነሽ። የአብርሽ ጤንነት አሳስቦሻል። የአብርሽ ጤንነት ሁላችንንም እያሳሰበን እያስጨነቀን ነው ያለው። ስለዚህ አንቺ ብትቺ በጣም ከይቅርታ ጋር ነው ይሄንን የምልሽ። በቃ ትንሽ ጊዜ ስጨኝ በቃ ወይ ደግሞ እንደውልልሻለን። በቃ ሂጂ አሁን አንቺ በቃ ማረጋው ነገር ስለጠፋኝ ነው። ግራ ገባኝ። እኔንም ተረዱኝ በእግዚአብሔር። እሺ አብርሽ ይሄው ሄዳለሁ በቃ እሺ አሁን ሄዳለሁ። ቢያንስ እሺ ነገሮችን ተነጋግራችሁ ለመፍታት እኔ ይሄን ያህል ሚና ከሆንኩባችሁ ይቅርታ። ግን ዴቭኔንም ተረዱኝ። እኔ ሳንረዳሽ ቀርተን እኮ አይደለም ሄርሚ ሚና እንትን ብለሽ አይደለም። ግን በቃ እነሱ እየተረዱ አይደለም። ገዛ ነው። እሺ ሄዳለሁ ችግር የለም። አብርሽ ቅድም እያየኸኝ ነበር። ምን ልታወራኝ ፈልገህ ነው? አሁን ማውራት ትችላለህ? አትችልም? ምን ልታወራኝ ፈልገህ ነው? ማውራት አሁን አትችልም? አትፈልግም? አሁን ሄርሚ ተይው አታስጨንቂው በቃ። አሁን ሄርሚ በቃ እሺ እወድሃለሁ በጣም ነው የማፈቅርህ።
ሰላም ደርሽ። ለምንድን ነው እጄ የምትይዘኝ? እሺ ልቆይ እዚህ? እሺ ወይ ከነ ቡዜ ጋር እንውጣ? አብርሽ እዚህ ስመጣ እኮ ነገሮች ግርግር እየተፈጠሩ ነው። አንተ እኔን ከፈለከኝ እኮ በሆነ መንገድ ወይ አግኘኝ። እንድረዳ የምትፈልገው ነገር አለ? ኢየሱስ ጉዴ ፈላ። እሺ በቃ ቡዜ አደራሽን በእግዚአብሔር ቢያንስ አሁን እንኳን ወደ አንቺ ቤት ይዘሽ እንጂ ሄርሚ እኔ በቃ አባቴ ልሆን በእግዚአብሔር ወይ ቡዜ እየያዘኝ ነው እኮ እጄን። እሺ ምን ልሆን? አልሄድ ሄርሚ ተይው በቃ ይሄን ምን አለ መሰለሽ ምን ያደርግ በቃ የሆነ ነገር ውስጡ ላይ እኮ አፍኖታል። አልገባሽም እኮ በቃ የሆነ ነገር አፍኖታል። አንቺ መናገር የሚፈልገው ነገር አለ ግን ምንም ማድረግ አንችልም። አሁን ምንም ማድረግ አንችልም። እሺ መፍትሄው ምንድነው? ሄድና ሽምፈቱት ነገር አለ እንሄዳለሁ። ችግር የለውም ግን ምትፈቱ አይ አሁን የሆነ አንቺን ሲያዩ ነው። እኔ አንቺን እንትን ብዬ አይደለም። አንቺን ለመርዳት እየታገልሽ እንደሆነ አውቃለሁ። ግን ምን ላድርግ? ገብቶሻል? አላማችን እሱን ማዳን እስከሆነ ድረስ በቃ እነሱ ሲያዩ አንቺን ሲያዩ ነው እንደዚህ ያበዱት። ስለዚህ በቃ እኔ አሳውቅሻለሁ ያለው። እሺ ሐኪም ቤት ስትወስዱት በሐኪም ቤት እመጣለሁ። 3 ሰዓት ሐኪም ቤት ማውን ከነሱ ጋር ነው የምንሄደው። ሄርሚ በቃ ትንሽ ጊዜ ተይንና እኛ እንደውልሻለን። ሲጀመሩ እኮ በቃ አሁን ትኩረት ማድረግ ያለብን ሄርሚ ጤንነቱ ላይ ነው። ጤንነቱ ከተመለሰ በኋላ እኮ አብረሽ አንቺ ጋር የሚመለስም ከሆነ ይመለሳል። ተረዳሽኝ አይደል? ነው እንደማስፈልገው እየተሰማኝ ነው። እሺ በቃ እሺ እናንተ ቢያንስ ከጎኑ ሁኑ። እሺ እንደባለፈው እንዳይፈጥ ሂጅ ቅርታ ምን ጋር ምን አቀርበናለች? እሺ ይቅርታ ዴቭ፣ ከዚህ በኋላ ማለት ነው በጣም እየደበረኝ ነው። እቺ ልጅ በህይወታችንም ሆነ እዚህ ቤት ድርሽ እንድትል አልፈልግም። እዚህ ቤት እግሯ እንዲረግጥ አልፈልግም። ካሁን በኋላ እኛ አጠገብ ላያትም አልፈልግም። ሐኪም ቤት ነው የምንሄደው። 3 ሐኪም ነው አብረን ተሰብስበን እንሄዳለን። ነገር ግን ከዚህ በኋላ እቺ ልጅም በየትኛውም አይነት መንገድ ከእናንተም ጋር ተከትላ ይሁን በራሷን መንገድ እንድትመጣ አልፈልግም። እናንተ የምትሰማችሁ ከሆነ ንገሯት። አይ ካልሽ ደግሞ በምንሄድበት መንገድ እንሄዳለን። እኔ ለሷ አላንስም። ቀላል ነው፣ ችግር የለውም። በእውነት ችግር የለውም። እኔ ለሷ አንሻ አይደለም ለሷ ለማንም አላንስም። ጠፍጠፌ ነው ከዚህ ማባረራት። ስነ ስርዓቷን የምትይዝ ከሆነ ትይዛለች። ችግር የለም። አሁን ዋናው ነገር ምን አለ መሰለሽ ሩታ፣ በቃ አሁን እኛ የእሱን ጤንነት ነው የምንፈልገው። ገብቶሻል አይደለም? ቀጠሮ እስከሚያልቅ ድረስ አብረን እየተከታተልን አብረን እንወስዳለን። እንግዲህ እሱም ከዚህ ቤት አልሄድም ነው አይደል ያለው? እናንተም ከኛ እንዲለይ አንፈልግም ነው አይደል? ስለዚህ ችግር የለም፣ አይለይም። በቃ እኛ ችግር የለም። እኔም ሆነ እህቴ ሁሉ ነገራችንን ትተን ከእሱ ጋር ሆነን እዚሁ ክትትል እየተከታተልን ጤንነቱን እንከታተላለን። ችግር የለም። እዚሁ የሐኪም ቤቱ ቀጠሮ እስከሚያልቅ ድረስ እዚሁ ደሩ፣ እዚሁ ዋሉ። እንደፈለጋችሁ አብረን መሄድ እንችላለን። እንደነገርኳችሁ አይደማው እንደነገርኳችሁ ከዚህ በኋላ እቺ ልጅ ግን አይኗን ማየት አልፈልግም። አበቃ። ይመለከተናል ያላችሁት እናንተ ናችሁ። እናንተ እህት ወንድም ናችሁ። ከዚህ በኋላ የማይመለከተውን ሰው ግን እየጎተታችሁብኝ እንድትመጡ አልፈልግም። ይቅርታ። ቁጭ በይ። በዚህ ጠዋት አንቺ ራስሽ ደከምሽ። ነይ ቁጭ በይ። ቁጭ በይ ይለኛል እንዴ? ታዲያ ምን ትይዣለሽ? ምን ታዲያ ቆመሽ ምን ታደርጊያለሽ?